የተረገመ ትውልድ ክፉ ዘመን ያለበት ሀገር አሁን ላይ የደረስንበት ዘመን ነው። ይህንን ቪዲዮ ተመልከቱ። እንግዲህ እንዳያችሁት ነው። አልጨመርንበትም አልቀነስንም። ግን ምንድነው በእንደዚህ አይነት ዘመን እንዲህ አይነት ትውልድ ይዘን አገር ይቀጥላል? በእውነት እኔ የሚቀጥል አይመስለኝ። ተመልከቱት። ብሩ ላይ እንኳን ያለው ኖት ምንድን እንደሚል ልንገራችሁ። ለአምጪው እንዲከፍል ህግ ያስገድዳል ይላል። ይሄም ተሽሯል። ባለ ህጉ ራሱ ህጉን ማስከበር አልቻለም። እና እንደዚህ አይነት ዘመን ክፉ ዘመን አይደለም? ይህ አይነት ዘመን ባለጌ ዘመን አይደለም? ይህ አይነት ትውልድ እንዲህ አይነት ብልግና የተሞላበት ዘመን ላይ መድረሳችን በጣም ያሳዝናል። መከባበር የሚባለው ነገር ቀረ፣ ሞተ፣ በቃ ፈልሷል። የለም አሁን ላይ ምንም የለም። 100% አስረግጬ ነው የምነግርህ። መከባበር፣ መደጋገፍ፣ ህግን ማክበር የሚለው ነገር ምንም ነገር የለም። ህግ አስከባሪው ራሱ ዝም ብሎ ነው። ምንም ነገር እያየው ነው ከሆነ እንግዲህ ምን ችግር አለ? ማያስከብር ነበር። የሚገርም። ለማንኛውም ይመቻችሁ። አመሰግናለሁ።